የሰው ልጅ ትኩረትን ለመሳብ ብዙ ነገር ሊያደርግ ይችላል። ነገር ግን እንደ ኤሪክ የገፋበት የለም። ይሄ ከጀርባ የምትመለከቱት ሰው ኤሪክ ይባላል እና ሊዘርድ ለመሆን ካለው ትልቅ ፍላጎት የተነሳ ራሱን እንደዚህ አበላሽቶታል። አሁን በዚህ ሰዓት እንደዚህ ነው የሚገኘው። ትልቅ ፕላስቲክ ሰርጀሪዎችን በማድረግ ሊዘርድ ለመሆን ሞክሯል። ምላሱን አስቆርጧል፣ ጥርሱን አስሞርዷል፣ ግንባር ውስጥ የተለያዩ ነገሮችን አስቀብሯል። አብዛኛው የሰውነት ክፍሉን አስቀይሮታል። የሚገርማችሁ ግን እሱ ብቻ አለም። ይሄ ሮድሪጎ የሚባል ብራዚላዊ ነው። ለውሾች ከነበረው ትልቅ ፍቅር የተነሳ ውሻ የመሆን ትልቅ ፍላጎት ነበረበት። አሁን ራሱን ወደ ውሻ ለማስቀየር ፕላስቲክ ሰርጀሪ አድርጎ በአሁኑ ሰዓት ይህን ነው የሚመስለው። እንግዲህ ይሄ ደግሞ ዴኒዝ ይባላል። ለነብር እጅግ በጣም ትልቅ ፍቅር ነበረው እና ነብር ለመምሰል ከመሞከሩም ብዛት በጣም ብዙ ሰርጀሪዎች እና እጅግ በጣም ብዙ ውጣ ውረዶችን አልፏል። ከዛም በላይ የሚያስገርማችሁ ነገር እንደ ነብር እያደነ ወይም ደግሞ ማደን ካልቻለ ጥሬ ስጋ እየገዛ እየበላ ነው የሚኖረው። ጥሬውን ነው የሚበላው። ለእኛ ለኢትዮጵያኖች ላይ አሁን ሙሉ ቦዲው ላይ ሰርጀሪ በመሰራቱ ምክንያት ይህንን ነው የሚመስለው። ወደ ታች ባሳያችሁ እጅግ በጣም ይቀፋል። ያው ቲክቶክ ቪዲዮ እንዳያጠፋው ብዬ ያለ እነዚህ ብቻ አይደሉም፣ እጅግ በጣም ብዙ ናቸው። ነገር ግን እንደዚህ አይነት ነገር ማድረግ ይገባል ብላችሁ ታስባላችሁ? ካመናችሁበት ኮሜንት ላይ ያስቀምጡልኝ። የሰዎችን ትኩረት ለመሳብ ሲሉ ራሳቸውን ወደ እንስሳነት የቀየሩ ሰዎች ፓርትቱ ይሄንን የምሰራው ብዙ ሰዎች እንድሰራ ስለጠየቃችሁ ነው እና ከጀርባ የምትመለከቱት ቶም ላምፐርድ ይባላል። ከስሙ እንደተረዳችሁት እጅግ በጣም ላምፐርድ የመሆን ፍላጎት ነበረው እና ፊቱ ላይ እንደዚህ ተነቅሶታል። ይሄ ሰውዬ የሚያስገርመው ላምፐርድ መሆኑን ብቻ አልነበር የሚፈለገው። እንደ ላምፐርዶች ለመኖር ብሎ ለ20 ዓመት ያክል ዋሻ ውስጥ ኖሮ ነበር። አሁን ግን ወደ ሰዎች ከተቀላቅሎ ይኖራል። አሁን ሙሉ ለሙሉ ሰውነቱን ይሄ የሚገርማችሁ ይሄ ሰው ማለት ነው ሙሉ ለሙሉ ህይወቱ እንደ ላምፐርዶች ከማድረጉ የተነሳ ዋሻ ውስጥ እየኖረ አድኖ ነበር እየበላ የነበረው። ከዛም በላይ የሚገርማችሁ ነገር ራሱንም ጽዳጁንም እንደ እንስሳቶች ነበር የሚጠቀመው። ያው ማለት ራዩ ላይ ነበር ሁሉን ነገር የሚያከናውነው። አሁን ግን በጣም በእድሜ መግፋት ምክንያት መኖር ስለከበደው ወደ ከተማ ገብቶ ያው ሁላችንም በእርግጠኝነት የሜዳ አህያ እንወዳለን። ሚጣላ ያለ ብዬም አላስብም፣ ምክንያቱም እጅግ በጣም እንደሚያምሩ ግልጽ ነው። አንድ ሰው ግን ላሳያችሁ የሜዳ አህያ ለመሆን ሲል ራሱ መንዳር። ይህ ሰው ለዜብሮች እጅግ በጣም ፍቅር ስለነበረው ያው እንደዚሁ ነው አለ። አሁን ሙሉ ለሙሉ ሰውነቱን በእንደዚህ አይነት ነጭና ጥቁር ያው ቶሞች የሚባሉ ሰዎች ምን እንደነካቸው አላውቅም። ነገር ግን ይሄም ቶም ይባላል እና በጣም ለውሻ ፍቅር ነበረው እና አሁን ቀን ተቀን ህይወቱ በየቀኑ የሚኖረው ህይወት እንደ ውሻ ነው። አመጋገቡ፣ ጽዳጁ፣ ሁሉ ነገር ነው የምላችሁ። በጣም ነው የሚያስፈራው እና በጣም ይዘገንን ህይወት ነው ያለው። እንዴት ችለውትና ሚስቱም እንዴት ችለው እንደምንኖር አላውቅም። ነገር ግን አሁን ሙሉ ለሙሉ በሚባል ሁኔታ እንደዚህ ነው የሚኖረው። ይችኛዋ መታየት ከፊት ለፊቱ ባለቤቱ ነች። እንዴት አብረው ራሱ እንደቀጠለች አላውቅም። አንዳንዴ የሰው አስተሳሰብ በጣም ነው የሚገርም። እኔ ግን የሚያስገርመኝ ነገር እነዚህ ሰዎች ጊዜያቸውን ህይወታቸውን የሚሰጡለት ነገር እንደሚያጠፋቸው አለማወቃቸው። አሁን የምነግራችሁ ስለ ዓለማችን አደገኛው ልጅ ነው። ይሄ ከላይ የምትመለከቱት ልጅ የዓለማችን አደገኛ ልጅ ነው። በአሜሪካ ውስጥ ሁለት ባልና ሚስቶች ከሁለት ልጆቻቸው ጋር ይኖሩ ነበር። በአንድ ቀን ምሽትም እነዚህ ባልና ሚስቶች የሚበላ ነገር ፈልገው ፒዛ ለመግዛት ወደ ታችኛው ይወርዳሉ። ያን ጊዜም የ3 ዓመት ልጃቸውን ከ5 ወር ልጃቸው ጋር ጥሎት ይሄዳሉ። ይሄ የ3 ዓመት ልጅም ከእህቱ ጋር ኪችን ቤት ውስጥ ሲጫወት ነበር። ከዛም አንድ መጥፎ ሀሳብ ወደ ጭንቅላቱ ይመጣና ልጅቷን ኦቭን ውስጥ ይከታታል። በመቀጠልም የኦቭኑን መጠን ሙሉ ለሙሉ ያበረዋል። ከዛም ቤተሰቦች ሀገር አማን ብለው ፒዛቸውን ይዘው ሲገቡ አንድ ከባድ ሽታ ይሸታቸዋል። ከትንሽ ደቂቃዎች በኋላ ሚስትየው ኦቭኑ እንደበራ በማየት ያለምንም ጥርጣሬ ቀጥታ ሂዳ ኦቭኑን ታጠፋዋለች። ከዛም ወደ ውስጥ ገብታ ስትመለከት ያየችውን ነገር በጣም ነበር ያስደነገጣል። የ5 ወሯ ልጅ ኦቭኑ ውስጥ ተቃጥላና መተንፈስ አቁማ ሙሉ ለሙሉ ሙታ ነበረ። ያን ጊዜም ለአምቡላንስ ቢደውሉም ግን በጣም ረፍዶ ነበር። የ3 ዓመቱ ልጅ በክስ ባይከሰስም እነሱ ግን እዛው አፓርትመንት ውስጥ የምትኖር አያትየው እያለች ከእነሱ ጋር አስቀምጣው መሄድ ስችል ብቻቸውን በመተው ተፈርዶባቸዋል። አግባብ ነው ትላላችሁ ፍርዱ? የእናንተን አስተያየት ኮሜንት ላይ አሳውቁ። በተጨማሪ ብዙ ጊዜ ሳይንቲስቶች አዳዲስ ነገርን ተመራምሮ ለማግኘት ይሞክራሉ። ነገር ግን እንደ ሩሲያ ሳይንቲስቶች የገፋበት የለም። በአንድ ወቅት የሩሲያ ሳይንቲስቶች የሰውን ስፐርም ሴል የዶሮ እንቁላል ውስጥ ከተው ያገኙት ነገር ይሄንን ይመስላል። ደግሞ በሌላ ጊዜ የዳክዬ እንቁላል ውስጥ ነበር የከተቱት። ከዛም የተፈጠረው ነገር ይሄንን ይመስላል። አንዳንድ ጊዜ መመራመር ጥሩ ቢሆንም ግን እንደዚህ ካልክ ማለፍ የምግባብ ይመስላችኋል? የምታስቡትን ኮሜንት ላይ ያሳውቁኝ። ይመቻል።
እሺ ሰዎች ቀጥሎ የምነግራችሁ ስለዚህ ሰው ነው። ይሄ ሰው ጆናታን ሊ ሪቺስ ይባላል። እንደዚህ ሰው ፍርድ ቤት ተመላልሶ አይታችሁት የምታውቁት ሰው ሊኖር አይችልም። በብዛት ሰዎች ፍርድ ቤት መመላለስ እንጠላለን። ይሄ ሰው ግን የመጀመሪያ ክሱን ያደረገው እናቱ ላይ ነበር። ይሄ ሰው እናቱንም ከሱ ማለት ነው በደንብ አትንከባከበኝም በሚል ሰበብ ነበር የከሰሳት እና $20,000 ተቀብሏታል። አሁን ያልኩት ነገር አስገርሟችሁ ማለት ነው ወይ ጉድ! ምን አይነት ሰው ነው እናቱን የሚከስ ብላችሁ የምትገረሙ ከሆነ እንዳይገርማችሁ። ይህ ሰውዬ ይህንን ከተቀበለ በኋላ ያገኘው ገንዘብ በጣም ጣፍቶት ያደረገውን ነገር ልነግራችኋል። አቶ ጆናታን ግን ያህል በቆም ነበር። ከዛም ቀጥታ የሄዱ ማን ወደ ቤስት ጓደኞቹ፣ ፍቅረኛው፣ ኢቭን ማለት ነው ጎረቤቶቹ፣ መምህራኖቹ አልቀሩትም። ካሱ በአጠቃላይ በጣም ብዙ ገንዘብ አግኝቶ ነበር። ነገር ግን በዚህም ይሄ ሰውዬ ምንም ሊያባራለት አልቻለም። ሆዱ ጥጋብ አለ። አባዬ ሰውዬው በየትኛውም ጉዳይ አይቀልድም ነው የምልህ። ኢቭን ዳኛና በዛን ወቅት ጠቅላይ ሚኒስቴር የነበሩትን ጆርጅ ቡሽን ሳይቀር ከሷል ማለት ነው። በአጠቃላይ $8 ሚሊዮን በላይ በክስ አግኝቷል። ነገር ግን በመሃል ላይ ጊነስ ቡክ ሪከርድ ስለዚህ ሰው ይሰማና ጊነስ ቡክ ላይ በከፍተኛ ሁኔታ ክስ በማብዛት በሚል ጊነስ ቡክ ላይ ይመዘገቡ። አባይ ጆናታንም ይህንን ሲሰማ በጣም ነበር ደስ ያለው። ምክንያቱም ቀጥታ የሄደና ጊነስ ቡክ ሪከርድን ከሶታል። ጊነስ ቡክ ሪከርድ እንደሚከሰሰው እንዴት ያለ ፍቃዴ ስሜን መጽሐፍ ላይ ይጽፈዋል ብሎ ነበረ። ከዛም ቀጥታ ከጊነስ ቡክ ሪከርድስ ከፍተኛ ገንዘብ ነበር የተቀበለው ማለት ነው። ግን ሰውየው እንደዚህ እንዳይመስላቸው አሁንም ሚዲያ ላይ ኢንተርቪው እንዲደረግ ሰውየው አልቀለደም ነበር። ሚዲያ ላይ እየተጠየቀ ያለ ማለት ነው። አሁን ካጠገብ ሰው የለም፣ የሚወድህም የሚቀርብህም ሰው የለም እና እንዴት ነው ከዚህ በኋላ ህይወትን የምታስበው ብሎ ሲጠየቅ ምንም አልመሰሎም ነበር። እየሳቀ ከሚዲያ ወጣ። ከዛም ከሷቸው በድጋሚ $50,000 ተቀብሏል ማለት ነው። ይህ ሰውዬ ቀልድ አይደለም እመኑኝ ማለት ነው። ብቻ ግን እኔ የምፈራው እኔም ይሄንን ቪዲዮ ሰራህ ብሎ እንዳይከሰኝ ነው ማለት ነው። ለነገሩ ኢትዮጵያ ውስጥ ነኝ ያለሁት የትም አያገኘኝም። እሺ ጋይሶች ይሄ ቪዲዮ ከተመቻችሁ የፕላስ ምልክቷን ተጫኗት። ኮሜንት ላይ ቀጣይ ማንን ልከሱ እንዳሰባችሁ አሳውቁኝ። ይቺ ከጀርባ የምትመለከቷት ሴት የጊነስ ቡክ ሪከርድስ ላይ ለመመዝገብ ብላ የልጇን ህይወት አበላሽቷለች። እንዴት አበላሸችው የሚለውን ቀጥሎ አሳያችኋለሁ። ልጇ ይቺ ነች እና የዓለማችን ረዥሙን ስም ነው ለልጇ የሰጠቻት እና እናትየዋ የዓለማችን ረዥሙን ስም በማውጣት ልጅቷ ደግሞ የዓለማችን ረዥም ስም ባለቤት በሚለው ጊነስ ቡክ ሪከርድ ላይ ተመዝግቧል። ግን እስኪ አስቡት የልጃችሁ ስም የልጅቷ ስም 1000 ወርዶች አሉት ማለት ነው። እኔ ላነበው ሞክሬ አቃተኝ ከሆነ ሰዓት በኋላ ማለት ነው። በቃ እና እስኪ አንብቡት፣ ፖዝ ብላችሁ ማንበብ ትችላላችሁ። ግን እንደኔ ላደናገራችሁ ማለት ነው አሁን አሳያችኋለሁ ቪዲዮውን ራሷ ከልጅቷ አፍ ስትናገር It's Roshani, a Tanisha Vision Kisan Salmon Drushan and Shakana Well, Ninja Mikashan and Tamika Shawi Miasha Kanistan Sandrich Marnako Tiger Kanisha Dubai, Yavan Lutani Sivan Type Kraki Sabi with Maxa Justin Sajave Lawyer Events Partners and Direct Tell, Katiri Vishan Oli, like a shower, Lisa Nete Shatman Manelo, Lisa. My middle name is Koyan Skaja. Okay, go on. You're done? My middle name is Kulan Skachapwashikam and my last name is ታዲያ ለምኑን በደለቻት ረዥም ስም ስላወጣችላችሁ ብላችሁ እያሰባችሁ ከሆነ ይሄ ነው እንግዲህ አስቡት። የልደት ሰርተፍኬቷ ይሄንን ነው የሚያክለው ማለት ነው። አስቡት እንግዲህ አስተማሪዎቿ እንዴት ሊጠሯት እንደሚችሉ ጧት ስም የሚጠራ ቢሆን ኖሮ ጧት እንዴት ሊጠሯት እንደሚችሉ ጓደኞቿ ላቆላምጥ ቢል እንኳን የማይቆላምጥ ስም ነው ያላት። አስቡት። ለተጨማሪ መረጃ ላይክ እና ፎሎ እያደረጋችሁ ይመቻችሁ።